የሰይጣን የመጨረሻ የሚያስደስተው ኃጢያት ቢኖር ምን እንደሆነ ታውቃላችሁ? ነፍስ መግደል አይደለም፣ ዝሙት መፈጸም አይደለም፣ ማጭበርበር አይደለም። ሰይጣን የሚደሰትበት ትልቁ ኃጢያት ተስፋ መቁረጥ ነው። ለስማ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። ሰላም በያላችሁበት ሰላማችሁ ይብዛ። የዚህ የአቤሜሌክ ክርምት ተከታታዮች ከዚህ ቀደም በሁለት የተለያዩ ይዘት ባላቸው ቪዲዮዎች ላይ አብረን ቆይታ አድርገን ነበር። ዛሬም የተለያዩ መልእክት ያላቸውን ቪዲዮዎች ወደ እናንተ ይዘን መተናል። ከቪዲዮቹ ጋር አብረን ቆይ፣ መልእክቶቹን እናዳምጥ፣ እንስማ። ወደ መጀመሪያው ቪዲዮ እንገባለን። የሰይጣን የመጨረሻ የሚያስደስተው ኃጢያት ቢኖር ምን እንደሆነ ታውቃላችሁ? ነፍስ መግደል አይደለም፣ ዝሙት መፈጸም አይደለም፣ ማጭበርበር አይደለም። ሰይጣን የሚደሰትበት ትልቁ ኃጢያት ተስፋ መቁረጥ ነው። ምክንያቱም አንድ ሰው ነፍስ ገድሎ ንስሐ ሊገባ ይችላል። ስለዚህ ሰይጣን ምንም አይነት ደስታ የለውም በዚህ። ነፍስ ቢያስገድልም እንኳን ዝሙት ቢያስፈጽምም እንኳን ምንም ቢሆን ሰይጣን ደስተኛ አይደለም። ምክንያቱም ንስሐ ገብቶ ያመልጠኛል ብሎ ያስባል። ታዲያ መቼ ነው የሚደሰተው ካላችሁ? ሰውየው ተስፋ ሲቆርጥ ነው። ከዚህ በኋላ አልድንም ብሎ ሲደመድም ተስፋ ሲቆርጥ ራሱን ሊያጠፋ ይችላል። ተስፋ ሲቆርጥ ንስሐ ሳይገባ በዛው ጨለጥ ብሎ ሊቀር ይችላል። ስለዚህ በዚህ ሰዓት ሰይጣን ደስተኛ ይሆናል ማለት ነው። ሰይጣንን የሚያስደስት ኃጢያት ተስፋ መቁረጥ ብቻ ነው። ስለዚህ ነው ስለ ተስፋ መቁረጥ የለበትም አንድ ክርስቲያን። ኃጢያት ይስራ፣ ሰርቷል፣ እሺ ጥሩ። ስጋዊ ባህሪው ደካማ እንደመሆኑ መጠን በደካማ ባህሪው ቢሰራ፣ ነገር ግን መንፈሳዊ ባህሪውን አበርትቶ እንደገና መነሳት አለበት። ክርስቶስ በወንጌል ምን አለ? ስብአ ይወድቅ ጻድቅ ወስብአ ይትነሳ። ጻድቅ ሰው 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ይህ ማለት በጣም ፍጹም ቁጥር ነው። 7 ማለት 1 2 7 ማለት አይደለም። ከ7 በላይም ቢያጠፋ ይመለሳል ማለት ነው። እንዲያውም አንድ በጣም በተደጋጋሚ ኃጢያት የተሸነፈ አንድ ወንድም ነበረ። ሁሌ ንስሐ ይገባል፣ አሁንም ያጠፋል፣ ንስሐ ይገባል፣ አሁንም ያጠፋል። እንዲህ ያለ ከለታት አንድ ቀን በጣም ከባድ በሆነ ኃጢያት ሄደ። አሁንም በተመሳሳይ ኃጢያት ነው እና መንገድ ላይ እየሄደ 11ኛ ነው 12ኛ ጊዜ ነው በዛ በተመሳሳይ ኃጢያት ንስሐ እየገባ ያለው እና ሲሄድ ሰይጣን መንገድ ላይ ጠበቀውና አንተ እግዚአብሔርን ስታታልል አታፍርም አለው። ንስሐ የሌለህ አንተ ፈር እንጂ ንስሐ እኮ የተሰጠ እንደኔ ያለ ደካማ ነው አለ ማለት ነው። በዚህ አሸንፎ ሄዶ ንስሐ ገብቷል። እስከ ድረስ ነው ማፈር ያለበት ንስሐ የሌለው ሰይጣን ነው እንጂ ንስሐ የተሰጠው ክርስቲያን አይደለም። እንዲያውም አንድ አባት እንዲህ ብለዋል፣ ክርስቲያኖችን እግዚአብሔር በኋላ የሚፈርድባቸው ኃጢያት ስለሰሩ አይደለም ንስሐ ስላልገቡ ነው እንጂ ይላል። የሚፈርድባቸው ኃጢያት ስለሰሩ አይደለም ማለት ታዲያሳ ንስሐ ስላልገቡ ነው። ተመልከቱ። ስለዚህ አሁን በማር ይስሐቅ አንድ ነገር ተቀምጧል። ንስሐሰ ሐመር ይእቲ ወፈሪሃ እግዚአብሔርኒ መጋቢሃ ለሐመር ወፍቅረ እግዚአብሔርኒ መርሶ ዛሂን አምላካዊ። ንስሐ ማለት በዚህ ባህሩ ዓለም ውስጥ ያለች መርከብ ናት። እግዚአብሔርን መፍራት ቀዛፊ ነው፣ ያችን መርከብ የሚቀዝፍ ቀዛፊ። ፍቅረ እግዚአብሔር ደግሞ የምንደርስበት ወደብ ነው የሚለው። ስለዚህ አንድ ሰው ፍርሃተ እግዚአብሔር ሲኖረው ነው ንስሐ የሚገባው። ከዛ ውጭ ኃጢያቱ ኃጢያት አይመስለው። ስለዚህ ተደጋጋሚ ይሁን ምንም ይሁን ንስሐን ሁሌ መታጠቅ መቻል አለበት። እግዚአብሔርን መፍራት ደግሞ ቀዛፊ ሆኖ ወደ ፍቅሩ ያደርሳል ማለት ነው። ወደ ፍቅሩ ከደረሰ በኋላ አይመለስም፣ ፍቅሩ ይዞት ይቀጥላል ማለት ነው እስከ ሞት። እሺ ለመምህራችን ቃልዎት ያሰማልን። እንግዲህ በደንብ አድርገው ስለ ንስሐ ሰይጣን ስለሚደሰትበት ኃጢያቶች በደንብ አድርገው አብራርተውልናል። እንግዲህ ሁላችን እንደምናውቀው እንዳሉት መምህራችን ሰይጣንን የመጨረሻ የሚያስደስተው ነገር ምንድነው? በሰው ልጅ ውድቀት ውስጥ ሊባር ተስፋ መቁረጥ ነው። ምክንያቱም እያንዳንዱ በምድር ላይ የምንሰራው ኃጢያት እያንዳንዱ የምንበድለው በደል ለእያንዳንዱ በንስሐ እንዲጠፋ ስለሆነ፣ ነገር ግን ከንስሐ በላይ በንስሐ የማይጠፋው ነገር ምንድነው? ተስፋ መቁረጥ፣ ራስን መጣልና በእግዚአብሔር እምነት ማጣት ነው። ስለዚህ መምህራችን በደንብ አድርገው አስረድተውናል። ሰይጣን እንኳን የመዳን ተስፋ እንደሌለው እያወቀ እንኳን ተስፋ አይቆርጥም። ያ ግን የመዳን ተስፋ እያለን እያመንን እግዚአብሔር አንድያ ልጁን ልኮ እያዳነን እያወቀን እንኳን ተስፋ እንቆርጣለንና ተስፋ አትቁረጡ፣ በእግዚአብሔር እመኑ፣ ንስሐ ግቡ የሚል መልእክት የነበረው ቆንጆ ቪዲዮ ነው። እንደሞ ወደ ሁለተኛው ቪዲዮ እናልፋለን። እግዚአብሔር ጀርባውን ለሰው አይሰጥም፣ ማርያምን አይሰጥም። መቼ እኛን የምንሰጥ እኛን ጀርባችንን ሰጠን አሻፈረኝ ብለን የምንተው እንጂ መች ሰጥቶን ያውቃል? በህመሙ የሚጎበኝን ጤናኛ ሳለን ጤናችንን የሚጠብቅልን ማን ነው? እግዚአብሔር ብቻ እኮ ነው፣ ሌላ ማንም የለም።
38 ዓመት ሙሉ መጻጉ እንደተቀመጠበት እኛም ከተቀመጥንበት ቦታ አንታጣ እንጂ አንድ ቀን እግዚአብሔር እኛንም ያየናል። አሁን እኛ እኮ ተስፋ ስለምንቆርጥና ትግስታችንም ጭምር ስለሚሟጠጥ እኮ ነው የተወሰነ ጊዜ እንጠብቀውና ተነስተን እንሄዳለን። እግዚአብሔር እኛን ለማዳን እኮ 5500 ዘመን ጠብቆናል። ልባችን እስኪመለስ እናቱን በመድር ላይ ተመልክቶ እሷን የሚመስል እንደማይኖር አውቆ ፈቃዷን ጠይቆ ማህፀኗ ለማረፍ ያንን ሁሉ ታግሶ ነበር እግዚአብሔር። እውነት እግዚአብሔር በታገሰልክ እኛ እሱን መታገስ ለምን ከበደ? እልህኛ ስለሆነን እኮ ነው። ጸባያችን በጣም ስለማይመች እኮ ነው። እውነት እግዚአብሔር ቤቱ ውስጥ በሽተኞች ሆነን ከነህማማችን ያስቀመጠን ጥሩ የሆነ ታማሚ ሆነን ነው? እንደኛ የሚያጉረመርም አለ? እንደኛ ሌላውን ታማሚ እንኳን ሰላም የሚነሳልን? ቤተክርስቲያን ቅዱስ ኤፍሬም ሶሪያዊ ሲናገር የቅዱሳን ህብረት ብቻ አይደለችም ይላል። ታመው ለመፈወስ የሚመጡ ሰዎችም የህመምተኞች ቦታ ናት ይላል። ራስ መታመም አንድ ነገር፣ ሌላ የታመመ በሽተኛ እንኳን እናስቀምጥም እኛ ቤተክርስቲያን ውስጥ። እሺ ለመምህራችን ለዲያቆን ዘላለም ቃልዮት ያሰማልን። ይሄኛውም ከዚህ ቀደም ከነበረው ቪዲዮ ጋር ተመሳሳይ ሐሳብ ያለው ቪዲዮ ነው። በእግዚአብሔር ቤት በምንመላለስበት ጊዜ ምን አይነት አካሄድ ይኖረን፣ ምን አይነት መንገድ ይኖረን፣ በእግዚአብሔር ላይ እስከምን ድረስ እምነት ይኖረን፣ በእግዚአብሔር ላይ ምን ያህል ትከሻውን እንድንደገፍ ያስፈልጋል የሚለውን በደንብ ያብራራልን ቪዲዮ ነው። ለመምህራችን ቃልዮት ያሰማልን። አሁን ደግሞ ወደ ሶስተኛ ቪዲዮ እናልፋለን። ለባችሁ ሰው ቢጠላችሁ ባይሳካላችሁ ብትደህዩ ትምህርት ራስ ውጤት ባይመጣላችሁ ባትቀጠሩ ዘመዶቻችሁ ቢጠላችሁ ጓደኛ ባይኖራችሁ ገንዘብ ባይኖራችሁ በክርስቶስ ደም የተገዛው ቅዱስ መቅደስ ነኝ ብላችሁ በዚህ ብቻ ደስላችሁ ይገባል። ስለወደደን ስለጠራን ስላነጻን ስለቀደሰን ወገኖቹም ስላደረገን ባይድ የነበሩን አውሬ የነበርነውን በጎቹ ስላደረገን ባይድ የነበርነው ልጆቹ ስላደረገን የእግዚአብሔር ልጅ ከመሆን በላይ እድልነት የለም። ለራሳችን ክብር መስጠት ያለብን። አሁን ቁስ አጣው ብለህ እንዴት ራስህን ታጠፋለህ? ሰው ከቁስ በላይ ነው። ሰው ከእውቀት በላይ ነው። ሰው ከቤት በላይ ነው። ሰው ከዝምድና በላይ ነው። ሰው ልዩ ክቡር ነው። የተገዛችሁት በዚያ በሚቃጠል መስዋዕት በዚያ በንጹህ በግ በክርስቶስ ደም ነው። ለእናንተ ተቸንክሯል። ለአንዷ አይናችሁ፣ ለአንዷ ጥፍራችሁ፣ ለአንዷ እጃችሁ፣ ለአንዲቱ ጠጉራችሁ ክርስቶስ ተቸንክሮላታል። በመስማር ተወግቷል፣ በጦር ተወግቷል፣ በገመድ ተጎትቷል፣ መሬት ላይ ተጥሎ ተስቧል ለእናንተ። እሺ ለመምህራችን ለአባ ገብረ ኪዳን አሁንም በድጋሚ ቃልዮት ያሰማልን። እንግዲህ በዚህኛው ቪዲዮ ደግሞ ያየነው ነገር ምንድነው? የሰው ልጅ ምን ያህል ክቡር እንደሆነ፣ ምን ያህል ለእግዚአብሔር ዘንድ የተከበረ ፍጥረት እንደሆነ እስከምን ድረስ ልጁን ልኮ ፈጣሪያችን እግዚአብሔር እንደታደገን እንረዳለን። ስለዚህ የሰው ልጆች በምድራዊ ሕይወት በምንኖርበት ነበር በመናጣው ነገሮች በምድራዊ ቁሶች ተስፋ ቆርጠን ራሳችንን ማጥፋት ራሳችንን መጣል እያንዳንዱ ነገር ላይ አስተውሎትና ትኩረት ሰጥተን መኖር እንዳለብን የሚያስረዳ ቪዲዮ ነው። ለአባታችን ለአባ ገብረ ኪዳን አሁንም በድጋሚ ቃልዮት ያሰማልን። ወደ ቀጣዩ ቪዲዮ እናልፋለን። እግዚአብሔርን የመንገዳችሁ መጀመሪያ እግዚአብሔርን ጥላ ጋሻ ካደረጋችሁ እመኑኝ ምንም ባይኖራችሁ እግዚአብሔር ያኖራችኋል። ከክርስቶስ ጋር መከራ ለመቀበልን በግብጽ ያለውን ጊዜያዊ ደስታና እርካታ እንቢ ሲል እኮ ነው እግዚአብሔር ከፍ ያለ ልዕልናን ይሰጣል። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናምናለን ይላል። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት አዎ ሐዘን ይቀጠቅጣችኋል። ኦርቶዶክሳውያን ምእመናን የትም እንሂድ የት እንዴትም እንኑር እንዴት በምንም ሁኔታ እንመላለስ አንድ ነገር ግን እርግጠኛ ነን እግዚአብሔር አብሯችን ይወጣል። ሀብታችንን የምንለውጥበት የምንገዛበት ፋታ እስክናጣ ድረስ የዲያብሎስ የስሙ ቁጥር እስካልታተመብን ድረስ መግዛት መውጣት መሸጥ ሀብታችንን መቀየርም እስከማንችል ድረስ በሚፈትነን በዚያ ጊዜ እንዴት አድርገን በትተን አያችሁ። ለዛሬ ብቻ አይደለም ለሚመጣው ክርስቲያኖች ከሆናችሁ ጨክናችሁ ይሄን ስሙ ወገኖች። የትም እንሁን የት
በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ግንስ ብርቶች ከሆን ቀና ካል በምስጋና ከኖር እግዚአብሔር ሌላ ቀን እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበርነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥነው። እኛ ነን ምን ዱብዳ ያደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ ያውቅ። እንዳማረር አይደል የፈለከው? እኔ አመሰግናለሁ። የሰፋው ዓለም እንዲጠበኝ አይደል የፈለከው? በእግዚአብሔር ልብ ውስጥ ይሰፋኛል። ወገኖቼ በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? ለመመራችን ቃሉት ያሰማልን። እንግዲህ በጣም ድንቅ ጠንከር ያለ መልእክት ያለው ቪዲዮ ነው። እንግዲህ ከቪዲዮ እንደተመለከታችሁት እግዚአብሔር ማንንም ጥላቅን ማንንም ሰው ዘንድ ላይ ሲኖር ብቻዬን ነኝ ብሎ እንዳያስብ፣ እግዚአብሔር ለማንኛውም ነገር ቀን አለው ጊዜ አለው። ስለዚህ ተስፋ አትቁረጡ ክርስቲያኖች የሚል እሳቤ ያለው ቪዲዮ ነው። እንደምናውቀው እንግዲህ በዓለም ዙሪያም ወደ ተለያየ ቦታም ያላችሁ እህት ወንድሞቻችን ብቸኝነት ያጠቃችሁ መስለን እህትና ወንድሞቻችን ቤተሰብ የከዳችሁ ወዳጅ ያጣችሁ ብቻችሁን ያላችሁ መስላችሁ ይህንን በሰማችሁ ጊዜ እንግዲህ ይህ ትልቅ መጽናኛ ነውና እግዚአብሔር ከሁላችን ጋር እንዳለ እናስብ፣ እንጠንክር፣ እንበርታ የሚል እሳቤ ያለው ቪዲዮ ነው።